ጓደኞቼ እንዴት ናችሁ? ሰላም ነው? ብዙ ኮሜንቶች እየተጻፉልኝ ነው። ዝም ብለሽ ነው ወይ የምታለቅሽው? ችግርሽን አትናገሪም ወይ እያሉኝ ነው። አሁን ግን ችግር እናገራለሁ። ሳውዲ አረቢያ ከመጣሁ በ6 ወሬ የደረሰብኝ ችግር ከመጣሁ ጀምሬ ምግብ የለም፣ ምንም ነገር የለም። በቃ 1 ሰዓት ብቻ ናት የምንበላት። ከዛ በኋላ ግን ስራ አይበዛብኝም። ስራ ትንሽ ነው፣ ብዙም ስለማይበዛብኝ ራቡ ሁሉን ቻልኩት። ለደላላ ደውዬ ስጠይቀው ቻይ ነው የሚለኝ። ቻልኩት። መጨረሻ እየቆየ ሲሄድ ግን ሴትዮዬ ሌላ 3ኛ ስራ 3 ቤት ማሰራት ጀመረች። ከዛ እየባሰብኝ መጣ። እየደከመኝ እያመመኝ መጣ። ሆስፒታሉ ሰጅኝ አሞኛል ስላት ቆይ ስትለኝ ሰውየዋ ደግሞ ያስቸግረኛል። እሱ ሁሉ ችዬ ተቀመጥኩ። ሁሉንም ችዬ ተቀምጬ ያለው መጨረሻ ላይ ምን ቤት ገባው። እሷ ናት ማለት እኔን እየደለለች የሌላ ሰው ቤት እየወሰደች ታሰራኛለች። ከሷ ውጭ እየሰራሁኝ ያለው እመጣለሁ። እዛም ምግብ የለም፣ እዚህም አጸዳድቼ ብቻ ነው የምመጣው እዛኛው ቤት። እዛ መጨረሻ ላይ ነው ያሞኛል ሆስፒታሉ ሰጪ ስላቆይ ጾም ይፈታለች። ያ ጾም ተፈታ። መፈታቱ አይቀርም። ከዛ ወሰደችኝ። መድኃኒት ታዘዘልኝና ለጊዜው ከ20 ቀን በኋላ ትልቅ ሆስፒታል ሄዳ ትታያለች፣ ሙሉ ምርመራ ትወስዳለች ተባልኩ። ያመመኝ ወደኝ ነው፣ መንቀሳቀስ አልችልም። ሆዴ ወገቤ ጋር ተጣበቀ። እንዴት ብዬ ልንቀሳቀስ? እዛ መጨረሻ ማንም መድኃኒት በባዶ ወዲሽ ነው የምትወስጂው ብላኝ እሺ ብዬ ወስጄ እኔ በቃ እዛ ቤት ሂጄ ስራ አልሰራም፣ ተውኝ፣ ለአንቺ ቤት ነው የመጣሁት፣ አንቺ ቤት ብቻ ነው የምሰራው ስላት አይቻልም፣ ሄደሽ መስራት አለብሽ አለች። እሷም ተቆጣች፣ ሰውየውም ተቆጣኝ፣ ሰደበኝ። እሺ ብዬ ሄድኩኝ። እዛ ቤት ሰርቼ መጣሁ። በማግስቴውም እንደዛው ሄድኩ። እንዳልጠፋባቸው ስለሚፈልጉ በመኪና ነው መጥተው የሚወስዱ። ሲጀመር የመጥፋትም አላማ የለኝም። ምክንያቱም በጣም በር ዘግታብኝ ነው የምትሄደው። ምንም ያንን ቤት ስራ ከጀመርኩ በኋላ ግን እያረገች ነው የምትሄደው። እዛ በኋላ እዛ ቤት ሄድኩኝ። እዛ ቤት ታመምኩኝ። ተመላላሽ እሷ ጋር ሰራራ። እዛ ቤት እጄ እሰራለሁ፣ እዛኛውን ቤት እጄ እሰራለሁ። እዛ አመመኝ፣ ወደኩኝ። እነዛኞቹ ሰዎች እየገጠጡ በድኝ አደፉብኝ። መንቀሳቀስ አልቻልኩም። እየገጠጡ ውጭ ላወጡኝ። ከአጥር ውጭ ሳይሆን ግቢ። ማታ በኛ 5 ሰዓት ላይ በኢትዮጵያ 5 ሰዓት። ከዛ በኋላ ሰውየው መጥቶ ደበደበኝ። በዛኛው በር ማንም ሳይው አፌን አፍኖ ደበደበኝ። አገኘሁሽ እያለ እሷ ሴትዮ ደበደበኝ። እሷ ባል አልተርፍ አድርጎ ደበደበኝ። እዛ በኋላ እየገጠጡ ደረጃውን እየገጠጡ ወርዶ ውጭ ላይ ጣሉኝ። ከዛ የራሱን ጓደኛ ጠራ። የራሱን ጓደኛ ሲጠራ የሰፈር ሰውም ሌላ ፖሊስ ጠራ። እዛ በኋላ የሰፈር ሰው የጠራውን ፖሊስ የነሱ ጓደኛ ችግር የለውም እኔ ችግሩን እፈታለሁ ብሎ አባረራቸው። እሱ ግን በቃ ሆስፒታል ውሰዷት፣ ቢሮም ውሰዷት ብሎ ሄደ። ምን ሆነሽ ነው ስለ ችግር የነገርኩት። ሰውየው መቶኛል ስለው ሰውየው ለምንድን ነው የምትማታው ብሎ ተናግሮት በቃ ሆስፒታል ሂጂ ብሎ መኪና ላይ ለሁለት ይዘው እግርና ጭንቅላቴ ጫኑኝ። እሷ መኪና ላይ እዛ ቤቷ ይዛደች። ቤት አልገባ ውጭ ላይ ጥላኝ ሄደች። ኩንትራ መኪና ልጠራ እዛ ቢሮ ልንወስድሻለን ስትለኝ እሺ ውሰጂኝ፣ መንቀሳቀስ አልችልም፣ ቢሮ ውሰጂኝ አልኩት። ቢሮ ሄድኩ። ቢሮ ልትወስደኝ ነው ብዬ ሲጓጓ ቀድሞ ሄዶ ሰውየው ጫካ ቦታ ፈልጎ መጣ። አሉኝ ጫካ ቦታ መንቀሳቀስ ስለማልችል መንገደኛ ለፖሊስ ደውሎ አስነሳኝ። አረብ ደውሎ ነው ፖሊስ ያስነሳኝ። እዛ በኋላ ያለ ፓስፖርት ያለ ይቃወጥ አለች። አሁን ብትጠየቅም ፓስፖርት የለብኝ አለች። ነው እጃሴ ብዬ ከተከተኝ እየደበደበን ኢትዮጵያዎችን እያሰቃየን ነው።
ተቀባይዋ ኡጋንዳዋ በጣም እያሰቃየችን ነው እየመጣች ኡጋንዳ ሳትሆን እንትናት እነዚህ ጥቋቁሮቹ እና ተሰቃየው። ምን ይሻለኛል? ፓስፖርቴን ኢቃማዬን ይዛ ሰዎቹም ስሽቅ ሀገር ላኩኝ ስላቸው ሲሆን ሰዎቹ አይቻልም አንልክሽም፣ ብር የለሽም፣ ፓስፖርት የለሽም፣ አንልክሽም፣ ለቢሮ ሰርተሽ ስራ እየገባሽ 15 ቀን ሳምንት እየሰራሽ ለቢሮ ብር ታስገባለሽ ብለው ያሉኝ። ለኢትዮጵያ ቢሮ ስናገር ለምንድን ነው የምትናገሪው ብሎ ሊመታኝ ተነሳ። ስለዚህ ኢትዮጵያ ቢሮም እንዳልናገር ተከልክለናል እና እርዱኝ፣ በእናታችሁ እርዱኝ። እኔ ተቸግሬያለሁ፣ ስቃይ ውስጥ ነው ያለው፣ እርዱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። እንደ አይን እህቶች ራሳችሁን ጠብቁ፣ ተው ግድ የላችሁም። ራሳችሁን ጠብቁ፣ ራሳችሁን አስከብሩ። 10 ቤት 5 ቤት 10 ቤት 20 ቤት ሊያሰሯችሁ ይችላሉ። አረቦች አያስቡም። ራሳችሁን መብታችሁን አስከብሩ። ከአንድ ቤት ውጭ መስራት የለባችሁም። ህጉ እኮ ነው ይሄ። ከኢትዮጵያ ተፈራራ የምታመጣሽ አንድ ቤት ልትሰሪ እንጂ 3 ቤት ወይም 2 ቤት ልትሰሪ አይደለም። ይህች እህታችን የደረሰባትን ችግር ተመልከቱ። ወላሂ በጣም ነው የምታሳዝነው፣ በጣም ነው የምታስለቅሰው። በጣም ብዙ ነገር ደርሶባታል። እስኪ ሸራ አድርጉና ሙቤ ሚዲያ ማለት ነው፣ ሙቤ ነው የሚባለው እሱ ምናልባት ሊረዳ ስለሚችል እስኪ ለሱ አድርሱለት። በአላህ እህታችን እንታደጋት፣ ችግር ላይ ናት። በጣም ነው የምታሳዝነው። አንጀቴን ነው የበላችሁ። ወላሂ አልቅሳኔ ያስለቀሰች ማለት ነው። በሰው ሀገር ላይ እንደዚህ አይነት ፈተና፣ እንደዚህ አይነት ስቃይ በጣም በዛ። አሁንስ በዛ፣ ወላሂ ለአዚም በጣም ነው የበዛው። ኤምባሲ የለን፣ ኤጀንሲ የለን። ሆዳሞች ወዳደሮች ናቸው እነሱ ለገንዘባቸው እንጂ ለዜጋቸው ምንም አይጨነቁም። እነሱ ብቻ ብራቸው ጋር ነው ጨዋታቸው። ዜጋ ሞተ ምን አለ ምንም ማሳባቸው አይደለም። በአላህ ሸራ አድርጉ፣ ሸራ አድርጉለት ለሙቤ ማለት ነው።